ቤተሰቦች እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። እኔ እግዚአብሔር ስረዳ በጣም ዳና ነኝ። እንዴት ቆያችሁ? እግዚአብሔር ይመስገን። ዛሬ ደግሞ እግዚአብሔር በቃሉ ያስተምራል። እግዚአብሔር ስረዳ በአዲስ ቪዲዮ መጥቻለሁ። ወደ ዓላማችን እንግባ። ዛሬ የምንማረው የእግዚአብሔርን ቃል ከኤፌሶን ምዕራፍ 6 ላይ ያለውን መነሻ በማድረግ እንጀምራለን። ኤፌሶን 6 ከቁጥሩ 11 ላይ ያለውን እግዚአብሔርን ቃል በኢየሱስ ስም አነበዋለሁ። ምዕራፍ 6 11 ላይ ያለው የዲያብሎስን ሽንገላ ትቃወሙ ዘንድ እንድቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ይላል። ጌታ ኢየሱስ የተመሰገነ ይሁን። ዛሬ የምንማረው ዋናው ዓላማው የዲያብሎስን ሽንገላ ትቃወሙ ዘንድ እንድቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ በሚል በእግዚአብሔር ቃል እንማራለን። ዛሬ ዋናው ነገር ምንድነው? የዲያብሎስን ሽንገላ እንድንቃወም ዘንድ እንድቻለን የሚረዱ የእግዚአብሔርን ዕቃ ጦሮች ነው ዛሬ የምንማረው። የእግዚአብሔር ዕቃ ጦር ምንድነው የሚለውን ነው የምንማረው። ጦርነታችንስ ከስጋ ነው ከደም ጋራ ነው ምን ጋራ ነው የሚለውንም ደግሞ እንየው። መጋደላችን ከደምና ከስጋ ጋራ አይደለም። መጋደላችን ከደምና ከስጋ ጋራ አይደለም። ከአለቆች ጋራ ነው፣ ከስልጣናት ጋራ፣ ከዚህም ከጨለማ ዓለም ገዢ ጋራ በሰማያዊ ስፍራ ካለው ከክፋት መንፈሳዊያን ሰራዊት ጋራ ነው እንጂ ይላል። ጌታ ኢየሱስ የተመሰገነ ይሁን። መጋደላችን በደምና በስጋ አይደለም። የጦር ዕቃችንም ደግሞ የስጋና የደም አይደለም። ጌታ ኢየሱስ የተመሰገነ ይሁን። ከክፉ መንፈሳዊያን ጋራ ነው መጋደላችን። የኛ ደግሞ ዕቃችንም የጦር ዕቃችንም ምንድነው? የእግዚአብሔር የጦር ዕቃ ነው። እሱም የመንፈስ ሰይፍ የሆኑት አምስት ወሳኝ ነጥቦችን ወይም አምስት በጣም አስፈላጊ የሆኑትን የእግዚአብሔርን ዕቃ ጦሮችን እንማራለን። ወደ ዝርዝሩ እንለፍ። የዲያብሎስን ሽንገላ ትቃወሙ ዘንድ እንድቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ምን አድርጉ ላይ ልበሱ ነው። የእግዚአብሔር ዕቃ ጦር አንደኛ ምዕራፍ 6 ከቁጥሩ 17 ላይ ምዕራፍ 6 ከቁጥሩ 17 ላይ ያለውን እግዚአብሔርን ቃል ስናይ የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። አንደኛ ነጥብ የእግዚአብሔር ዕቃ ጦር አንደኛና ዋነኛው የእግዚአብሔር ቃል ነው። የመንፈስ ሰይፍ እርሱም የእግዚአብሔር ቃል ነው። ቆላስይስ ላይ ምዕራፍ 3:17 ላይ ምን ይላል? የእግዚአብሔር ቃል በሙላት ይኖርባችሁ ይላል። ጌታ ኢየሱስ የተመሰገነ ይሁን። ወደ እንዲገባን ከኢየሱስ ሕይወት ከኢየሱስ የምንማረው አለና ስለ ቃሉ የእግዚአብሔር ቃል የመንፈስ ሰይፍ እንደሆነ ከኢየሱስ የምንማረው ክፍል አለ። ማቴዎስ 4 ከቁጥሩ 1 ላይ ያለውን የእግዚአብሔርን ቃል በኢየሱስ ስም አነባዋለሁ። ከዚያም ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊትም
ከጦማ በኋላ ተራበ። ፈታኝም ቀርቦ የእግዚአብሔር ልጅ ከሆነ እነዚህ ድንጋዮችን እንጀራ እንዲሆኑ በል አለው። ፈታኝም ቀርቦ እርሱም መልሶ ኢየሱስ ማለት ነው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለ። ጌታ ኢየሱስ የተመሰገነ ይሁን። ፈታኝ ያቀረበው ጥያቄ የመጀመሪያ ጥያቄ የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮችን እንጀራ እንዲሆኑ በል አለ። ኢየሱስ ግን ማድረግ ይችላል። የእግዚአብሔርም ልጅ ነው። ፈታኝ ስለሆነ ሸንጋይ ስለሆነ ነው የመጣው። ኢየሱስ ደግሞ ከሱ በላይ ትልቅና ኤልሻዳይ ስለሆነ ሁሉን ቻይ ስለሆነ ሁሉን ስለሚያውቅ እሱ ለኛ ለትምህርታችን ነው እየተፈተነ ማለት ነው። ለኛ ነው እንጂ ለራሱ አይደለም ፈተናው። የኛውን ድካም ነው እየወሰደ የነበረው ኢየሱስ። ስለኛ ነው የጾመው ኢየሱስ። ስለዚህ ኢየሱስ የመለሰው ምን ብሎ ነው ለዲያብሎስ ወይም ለፈታኝ? ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለ። ተብሎ ተጽፏል ብሎ የእግዚአብሔርን ቃል ነው የጠቀሰው ወይም ያነበበው ኢየሱስ። የመለሰው መልሱ የኢየሱስ ምንድነው? የእግዚአብሔር ቃል ነው። የእግዚአብሔርን ቃል አንብቦ ደግሞ ተብሎ ተጽፏል ነው አለ። ተብሎ ተጽፏል። እኛም ኢየሱስ ለኛ መምህር ነው። የኛ አስተማሪያችን እሱ ነው። ከሱ ነው የምንማረው። በሚመጣው ፈተናዎች መሃል ላይ የእግዚአብሔር ቃል በሙላት ካለን እኛም እንደ ኢየሱስ መልሳችን የሚሆነው ምንድነው? ምን ሆኖ ተብሎ ተጽፏል ያለን ቃሉን ማንበብና የዲያብሎስን ሽንገላ ማቃወም ነው። ጌታ ኢየሱስ የተመሰገነ ይሁን። እንቀጥል። ከዛም በኋላ ዲያብሎስ ወደ ቅድስት ከተማው ወስደውና እርሱንም በመቅደስ ጫፍ ላይ አቁሞ መላእክቱ ስላንተ ያዛል፣ እግርንም በድንጋይ ከቶ እንዳትሰናከል በእጆቻቸው ያነሳሉ ተብሎ ተጽፏልና የእግዚአብሔር ልጅ ከሆነ ወደ ታች ራስን ወርውር አለው። በጣም ጥንቃቄ የሚያስፈልግ ቦታ ነው። እግዚአብሔር ይርዳን። ይህንን ያለው ማን ነው? ሰይጣን ነው። ገና እሱም ምን ሆኖ የጀመረው ተብሎ ተጽፏል ብሎ መዝሙረ ዳዊት ላይ ያለውን የእግዚአብሔርን ቃል ነው 91 ላይ ያለውን የእግዚአብሔርን ቃል ነው እሱም የጀመረው። እሱም የእግዚአብሔርን ቃል የጠቀሰው ለምንድን ነው? ለክፋት ነው። ተብሎ ተጽፏልና ራስን ወርውር ነው አለው። ኢየሱስ ምን አለው? ኢየሱስም ጌታህን አምላክህን አትፈታተነው ተብሎ ተጽፏል አለው። ኢየሱስም አሁን የመለሰም በብሉ ነው በቃሉ ነው ተብሎ ተጽፏል። ቃል ዙሪያ ላይ በጣም ጥንቃቄ ያስፈልጋል። የእግዚአብሔር ቃል ምን ይላል? ስለ ቃሉ ፊደል ብቻ ከሆነ ፊደል ይገላል፣ መንፈስ ሕይወትን ይሰጣል። ዲያብሎስ አንዳንድ ጊዜ በህይወታችን ላይ እንዲህ ተብሎ ተጽፏልና ይሄንን አድርግ ብሎ ሊመጣ ይችላል። ፈተናውን ሊያመጣ ይችላል። በነገራችን ላይ ዲያብሎስ በአካል አይደለም የሚመጣው። ጥንቃቄ አድርጉ። በምን ነው የሚመጣው? ክፉ መንፈሳውያን ናቸው እነሱ። ሰራዊት አለው። የጨለማ
ዓለም ገዢ ስለሆነ ሰራዊት አለ። ሰራዊቱ ደግሞ ክፉ መንፈሳውያን ናቸው። በመንፈሱ በኩል ሆኖ ክፋቱን ይዞ ለክፋት ነው አሰራሩ። መንፈሱም ለክፋት ነው ወይም ክፉ ነው። ስለዚህ ፊደል ብቻ ከሆነ ፊደል ይገላል። ኢየሱስ ምንድነው አለው? ቃሉን በአግባቡ ለመልካም ነው እንጂ የእግዚአብሔር ቃል ማንበብ አለበት፣ መጥቀስ አለበት። ለመልካሙ በመንፈስ ለሆነ ጉዳይ እግዚአብሔር በሚወደው በተጻፈው በአውዱ መሰረት ነው እንጂ ተብሎ ተጽፏል ብሎ ለምሳሌ እስራኤልን የሚጠብቅ አይተኛም አንቀላፋም ይላል። እስራኤልን የሚጠብቅ አንቀላፋም አይተኛም ብሎ እግዚአብሔር ይጠብቀኛል ብሎ ቤቱን በሩን ባይዘጋ ማንን ይሄ መፈተን ነው? እግዚአብሔርን እኮ። ለዛ እግዚአብሔር ምንድነው አለው? ጥንቃቄ ይጠብቃል፣ ማስተዋል ይጋርዳል። የራስክም ድርሻ አለ። ጥንቃቄ ማድረግ፣ ማስተዋል ደግሞ ጥንቃቄ ይጠብቃል። ጥንቃቄ ማድረግ እግዚአብሔር በጥንቃቄ በኩል የራስክን ድርሻ ስትጨርስ ነው እግዚአብሔር ደግሞ የራሱን ድርሻ የሚጨርስ። ስለዚህ እግዚአብሔር ይጠብቃል ብለን በየመንገዱ ብንወድቅ በየአስፋልቱ ብንወድቅ እግዚአብሔርን መፈተን ነው እንጂ ትርጉም የሌለው የዲያብሎስ ሽንገላ ነው ይሄ ነገር። ስለዚህ ቃልንም ስናነብ ቆም ብለን በመንፈስ አብዛኛው ጊዜ በእምነት ዙሪያ ላይ በጣም ወሳኙ ነገር በጣም በዓለም ላይ በጣም ብዙ ቤተክርስቲያን እየበዛ ነው። ቆም ብለን እንወስድ ስናነብ እምነታችንን እስቲ ቆም ብለን እንየው። ተብሎ ተጽፏል። እውነት የተጻፈው በትክክል ነው እንዴ? በመንፈሱ ነው እየተረዳናል ነው? በደንብ ማለት አለብን። ጥሩ ነው። የእግዚአብሔርን ቃል እንየው እንደገና 8 ላይ ደግሞም ዲያብሎስ እጅግ ረጅም ወደ ሆነ ተራራ ወሰደው፣ የዓለምንም መንግስታትን ሁሉ ክብራቸውንም አሳይቶ ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለ። ያን ጊዜም ኢየሱስ ሂድ፣ አንተ ሰይጣን፣ ለጌታዬ ለአምላክህ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏል አለው። ጌታ ኢየሱስ የተመሰገነ ይሁን። እዚህ ጋር በጣም ወሳኝ ነው። እሱ የዓለም ገዢ ነው። የዓለም ገዢ ነው። የጨለማ የዓለም ገዢ ነው። ክብር የዓለምን መንግስታትን እና ሁሉን ክብራቸውን አሳይቶ ወድቀህ ብትሰግድልኝ አለ ለኢየሱስ። ኢየሱስ በዛ ሰዓት ላይ ምን አለ? አንተ ሰይጣን ሂድ ብሎ ለጌታዬ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏል ብሎ ብሉይ ኪዳን ላይ የተጻፈው ነው። ዘዳግም ላይ የተጻፈው ነው። ኢየሱስ የጠቀሰው ሕግ ላይ የተጻፈውን መጽሐፍቶች ነው። ኢየሱስ ሕግ መጽሐፍቶችን የጠቀሰው። ጌታ ኢየሱስ የተመሰገነ ይሁን። ስለዚህ ተብሎ ተጽፏል ብሎ ቃሉን አንብቦ ፈታኙን አሸንፎ ኢየሱስ ለኛ ድል አድርጎ ደሞ ትምህርቱን ለኛ አስቀምጧል። የኛም አለ በአቅማችን እንፈተናለን። ስለዚህ የእግዚአብሔር ቃል በሙላት ይኑር። የአንደኛውን ነጥብ እስቲ ለመጨረስ ዕብራውያን ላይ ያለውን የእግዚአብሔርን ቃል አንብቤ ወደ ቀጣዩ እናልፋለን። ዕብራውያን ምዕራፍ 4 ከቁጥሩ 12 ላይ ያለውን የእግዚአብሔርን ቃል አነባለሁ። የእግዚአብሔር ቃል ሕያው ነውና የሚሰራ
ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስንም ጅማትንና ቅልጥምንም እስኪለይ ድረስ ይወጋል። ሃሌሉያ! ይወጋል። የእግዚአብሔር ቃል ሕያው ነው፣ የሚሰራም አሁንም የሚሰራ ነው፣ ሕያው ነው። የእግዚአብሔር ቃል ለዘላለም ጸንቶ የሚኖር ነው። ለዘላለም ጸንቶ ይኖራል ብሎ ተጽፏል። ሕያው ነው፣ የሚሰራ ነው፣ ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ሰይፍ ነው። የተሳለ ሰይፍ ነው። ምንድነው ሰይፉም? መንፈሳዊ ሰይፍ ነው። መንፈሳዊ ሰይፍ ነው። የሚቆርጠውን ይቆርጣል፣ የሚያጠፋውን ያጠፋል፣ የሚወጋውን ይወጋል። ምንድነው? የእግዚአብሔር ቃል ሰይፍ ነው። ሲወጋም ደግሞ የተፈጥሮ የሥጋ ሰይፍ ማይደርሰውን ቦታ ሳይቀር ነው የሚደርሰው። የእግዚአብሔር ቃል የተፈጥሮ ሰይፍ ነፍስን መድረስ አይችልም፣ መንፈስን መድረስ አይችልም። የእግዚአብሔር ቃል እስከ ሐሳብ ድረስ፣ እስከ ስሜት ድረስ፣ እስከ መንፈስ ድረስ ሄዶ ይወጋል። ጌታ ኢየሱስ የተመሰገነ ይሁን። ስለዚህ ነፍስንና መንፈስን ጅማትንና ቅልጥምንም እስኪለይ ድረስ ይወጋል። የእግዚአብሔር ቃል የእግዚአብሔር ዕቃ ጦሩ ነው። የእግዚአብሔር ቃል የልብንም ስሜትንና ሐሳብ የሚመረምር ነው የእግዚአብሔር ቃል። ስለዚህ የመንፈስን ሰይፍ የእግዚአብሔርን ቃል በሙላት ይኑርባችሁ። ወደ ሁለተኛው እንለፍ። ሁለተኛው የእግዚአብሔር ዕቃ ጦር ጸሎት ነው። ጸሎት እንደምታውቁት ኢየሱስ ራሱ አሁን በዚህ ክፍል ላይ ስናይ 40 ቀንና 40 ሌሊት ጦሟል ነው ብሎ ጦሟል። ኢየሱስ በቃልና በጸሎት ነው ዲያብሎስን ያሸነፈው። እኛም ከኢየሱስ የምንማረው ምንም ነው? ጸሎትና ቃል። በህይወታችን ላይ መኖር የሚያስፈልገው የእግዚአብሔር ዕቃ ጦር ጸሎትና አንደኛ የእግዚአብሔር ቃል፣ ሁለተኛ ጸሎት ነው። ስለ ጸሎት የመጀመሪያው ቪዲዮ ስለ ጸሎት ነው የሚያስተምረው። እንዴት ልጀምር ለምለው ሰው በተቻለው መጠን ያስረዳል። ሄዳችሁ ማየት ትችላላችሁ። በዛሬው አንድ ቃል የእግዚአብሔርን ቃል ስለ ጸሎት አነበዋለሁ። 21 ሉቃስ 21 ምዕራፍ 36 ላይ ያለውን የእግዚአብሔርን ቃል አነበዋለሁ። እንግዲህ ልመጣ ካለው ከዚህ ሁሉ ለማምለጥ በሰውም ልጅ ፊት ለመቆም እንድትችሉ ስትጸልዩ ሁልጊዜ ትጉ። እንድትችሉ ስትጸልዩ ሁልጊዜ ትጉ። እንትጋ በጸሎት። በእውነት ቃል ብቻ ከሆነ ፊደልን እንይዛለን እንጂ ፊደል ደግሞ ሕይወትን አይሰጥም። ፊደል ይገላል። ቃል ብቻ የሚያነብ ሰው ፊደልን ይዞ ወይም ዕውቀትን ይዞ ወይም ፊደልን ተብሎ እንደዛ ተጽፏል እያለ በተግባር ላይ በመንፈስ ማድረግ አይችልም። የቃል መንፈስ ፍቺን የምናገኘው ጳውሎስ ራሱ ለኤፌሶን ሰዎች ያስቀመጠው ምዕራፍ 6 ላይ እግዚአብሔር የቃሉን ደጅ ፍቺው እንድከፍትልኝ ጸልዩ አለ። ለራሳችንም ለቄሶቻችን ይሁን ወይስ ለሰባኪዎች ወይ ለፓስተሮች ለቢሾፖች ምን እንሁን እንጸልይ። ለራሳችንም ጭምር ለነፍሳችን ለስጋችን
በጣም ወሳኙ ነገር ምንድነው? ጸሎት። ያለ ጸሎት ቃል ብናነብ ፊደልን እንይዛለን። ፊደል ደግሞ ይገላል እንጂ ህይወትን አይሰጥም። አያችሁ ዲያብሎስ ቃሉን ስለማይጸልይ እሱ ተንኮለኛ፣ እሱ በነገራችን ላይ ክፉ ነው፣ እርኩስ መንፈስ ነው ራሱ። አሰራሩም ስራውም የሱ የክፋት ስለሆነ እንደዚህ ቃሉን ወደ ተንኮል የተረጎመው አልሆነለትም። ኢየሱስ ደግሞ አሸንፏል። ስለዚህ እኛም ምን እንሁን? በመንፈስ የእግዚአብሔርን ቃል እናንብብ። መንፈስ የሚገኘው በጸሎት ውስጥ ነው፣ ከእግዚአብሔር ጋር ስንነጋገር ነው። ስለዚህ ወዳጆች ወይም ቤተሰቦች ሁለተኛ ነጥብ ጸሎት ነው። ወደ ሶስተኛው እንለፍ። ሶስተኛው ምስጋና ነው። በጣም ደስ የሚል ነው ምስጋና። እግዚአብሔር የተመሰገነ ይሁን። የእግዚአብሔር አሰራር በጣም ይገርማል። እግዚአብሔር መስራት ሲችል ከኛ ጋር መስራት ይፈልጋል። ጌታ ኢየሱስ የተመሰገነ ይሁን። እግዚአብሔር ሲሰራ ከኛ ጋር ነው የሚሰራው። ስለዚህ የኛ ስራችን ወይም ዋና ነጥቦች ነው። ለኛ የተሰጠው የእግዚአብሔር ዕቃ ጦሮች ነው። ዲያብሎስን እና የዲያብሎስ መንፈስን ወይም ክፉ መንፈሳውያንን አሸንፈን ሰማይ እንድንገባ እግዚአብሔር የሰጠው ለኛ የተሰጠው ዕቃ ጦሮች ናቸው። ወደ ሶስተኛ ስንሄድ ምስጋና ነው። ምስጋና በመዝሙረ ዳዊት ላይ ያለው ስለ ምስጋና ነው። መዝሙረ ዳዊት ምዕራፍ 8 ከቁጥር 2 ላይ ያለውን የእግዚአብሔርን ቃል አነበዋለሁ። ከሕፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጅ፣ ስለ ጠላትህ ጠላትና ቂመኛን ለመጥፋት ይቅርታ። ከሕፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጅ፣ ስለ ጠላትንና ቂመኛን ለመጥፋት። ሌላውን ክፍል እንደገና እኔው መዝሙረ ዳዊት ላይ ያለውን የእግዚአብሔር ቃል እንደገና እኔው 50 ላይ ያለው 50 ከቁጥር 23 ላይ ያለው ምስጋና የሚሰዋ ያከብራኛል፣ የእግዚአብሔርም ማዳን ለእርሱ የማሳይበት መንገድ ከዚያ አለ። ጌታ ኢየሱስ የተመሰገነ ይሁን። እንደገናም ሌላ ክፍል ነው ስለ ምስጋና በአጠቃላይ ለማለት ለማውራት ሁለተኛ ዜና 20 ላይ ያለውን የእግዚአብሔርን ቃል ነው። 20:22 ከላይ ያለው ስለ እስራኤል ሕዝብ ነው እግዚአብሔር የሚያስተምረው። እግዚአብሔርን አመስግኑ ከላይ ጀምሮ ከሕዝቡ ጋር ተማክሮ በሰራዊት ፊት የሚሄዱትን ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚሉትንም ጌጠኛ ልብስ ለብሰው የሚያመሰግኑትን ለእግዚአብሔር የሚዘምሩትን ዘማሪያን አቆሙ። ዝማሬውንና ምስጋናውንም በጀመሩ ጊዜ ተመስገን። ዝማሬውንና ምስጋናውንም በጀመሩ ጊዜ ይሁዳን ሊወጉ በመጡ በአሞብ ልጆች በሴሪያም ተራራ ሰዎች ላይ እግዚአብሔር ድብቅ ጦር አመጣባቸው፣ እነሱም ተመቱ።
ጌታ ኢየሱስ የተመሰገነ ይሁን። ስለ ምስጋና እዚህ የእግዚአብሔርን ቃል 3 ክፍል አይተናል። የመጀመሪያ ክፍል ላይ መዝሙረ ዳዊት ላይ እግዚአብሔር ከልጆችና ከሚያጠቡት ልጆች አፍ ምስጋናን አዘጋጀ። ስለ ጠላትና ቅመኛውን ለመጥፋት እግዚአብሔር ጠላትን የሚያጠፋበት የጠላትን አሰራርና ጠላትን የሚቀጣበት ዋነኛው የእግዚአብሔር ዕቃ ጦር ምንድነው? ምስጋና። ምስጋና ደግሞ የት ነው እግዚአብሔር ያስቀመጠው? በልባችን በአንደበታችን ነው። እኛ ጋር ነው ያስቀመጠው። የጦር ዕቃውን የቱ ጋር አስቀመጠ? እኛ ጋር። ጌታ ኢየሱስ የተመሰገነ ይመስገን። ስለዚህ 50ም ላይ ምስጋናን የሚሰዋ ነው። ለማን የሚሰዋ? ለእግዚአብሔር የሚሰዋ ያከብረኛል ነው አለ። እግዚአብሔር ስናከብር ለኛ ደግሞ በዛ እግዚአብሔር ለኛ መዳኑን የሚያሳይበት መንገድ በዛ አለ። ስለዚህ የመዳን መንገድ ከስጋው ወይም ከመንፈሳዊ የምንድንበት ከፈተናዎች የምንድንበት መሳሪያ 3ኛ ምንድነው? ምስጋና። እዚህ ክፍል ደግሞ በሁለተኛ ዜና 22 ላይ ዝማሬውንና ምስጋናውን በጀመሩ ጊዜ ይሁዳን ለመውጋት በመጡ ጠላት ላይ እነሱ ያኔ በስጋ ነው እየተዋጉ የነበረው። እኛ ደግሞ አሁን በዚህ ጊዜ ላይ የኛ መጋደላችን ከደምና ከስጋ ጋር አይደለም። ሰይፋችንም ደግሞ የኛ መንፈሳዊ ሰይፍ ነው፣ የስጋና የደም ሰይፍ አይደለም። ስለዚህ እግዚአብሔር ድብቅ ጦርን ላካ፣ እነሱ ተማቱ። ጌታ ኢየሱስ ይመስገን። ስለዚህ እግዚአብሔር ታምራት እንዲሰራ በህይወታችን ላይ የኛውን ጠላት እንዲያጠፋ ከኛ ጋር እኛን ሊወጋ የመጣውን ሰራዊትን እግዚአብሔር እንዲመታ ምን እናደርግ? ከኛ የምጠበቀው እኛ ጋር ያስቀመጠው እግዚአብሔር ምንድነው? ምስጋና። እግዚአብሔር ይርዳን። ወደ 4ኛ ስንመጣ በኢየሱስ ደም ነው፣ ወይም የኢየሱስ ደም ዕቃ ጦር። 4ኛው የኢየሱስ ደም። የኢየሱስ ደም ምን እንደሆነ ለምንድነው የኢየሱስ ደም ያላችሁትን ዲያብሎስ በነገራችን ላይ ባለጋራችን ነው። ይከሳልኛል፣ ፈታኝ ነው፣ ይከሳል። ስለ ሶስት የእግዚአብሔርን ቃል እንየው። ዘካርያስ ምዕራፍ 3 ላለው የእግዚአብሔርን ቃል እንየው። በኢየሱስ ስም አነባዋለሁ። እርሱም ታላቁ ካህን ኢያሱ በእግዚአብሔር መልአክ ፊት ቆሞ አሳየኝ። ሰይጣንም ይከሰው ዘንድ በስተቀኙ ቆሞ ነበር። የሚገርም ነው። ይሁት ካህኑ ታላቁ ካህኑ በእግዚአብሔር መልአክ ፊት ቆሞ ነበር። ሰይጣንም ይከሰው ዘንድ በስተቀኙ ቆሞ ነበር። ከሳሹ ቆሞ ነበር። የከሳሹ ዓላማ ምን እንደሆነ ደግሞ እስቲኒዮ እዚህ ጋር የተጻፈው 2 ላይ ያለው እግዚአብሔርም ሰይጣን ሆይ እግዚአብሔር ይገስጽ፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽ። በእውኑ ይህን ከእሳት የተነጠቀ ትንታግ አይደለምን አለው። ኢያሱ እድፍ ልብስ ለብሶ በመላእክት ፊት ቆሞ ነበር። አያችሁ፣ እዚህ ጋር በጣም ወሳኙና እኔ የፈለኩት ነገር በጣም ወሳኙ ኢያሱ ምኑን ነው የለበሰው? እድፍ
እድፋም ልብስ ይቅርታ እድፋም ልብስ ለብሷል። እድፋም ልብስ ነው የለበሰው። ሰይጣን ምን ይዞ መጣ? እድፋም ልብስ ስለለበሰው ምን ይዞ መጣ? ክስ ይዞ መጣ። ስለኛ የቆመ መልአክት የኢየሱስ ደም አለ እና ያለ እቺን ቦታ እሺ። ኢያሱም እድፋም ልብስ ለብሶ በመላእክቱ ፊት ቆሞ ነበር። እርሱም መልሶ በፊቱ የቆሙትን እድፋሙን ልብስ ከእርሱ ላይ አውልቁ አላቸው። እነርሱም እነሆ አበሳዬ ካንተ አርቋልና ጥሩ ልብስ አለብሳለሁ አለው። ጌታ ኢየሱስ የተመሰገነ ይሁን። እዚህ ጋር እግዚአብሔር የሚያስተምረን ምንድነው? ዲያብሎስ እኛ በእውነት ደካሞች ነን። በዓለም ላይ ስንኖር በነገራችን ላይ who is perfect ማንም ሰው ሙሉ የለም። እንደክማለን። ተስፋ መቁረጥ የለብንም። አንዳንድ ነገሮች አለ፣ ፈተኖች አለ፣ በዓለም ላይ አለን። ስጋ ለባሾች ነን። ኢየሱስ ደግሞ ያውቃል። ስለዚህ ኢየሱስ በአንደኛ ዮሐንስ ላይ ያስቀመጠው ነገር በጣም ለኛ የሞተለት ዋናው ዓላማው እኛን ለማዳን ነው ኢየሱስ የሞተው። ስለዚህ ዋናው ምንድነው? በኢየሱስ ደም ነው ዲያብሎስን የምናሸንፍበት። ይከሳል። ኢያሱ ሊከስ ነው የመጣው እድፋም ልብስ ለብሷል ብሎ። እኛም ስንጠመቅ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል ተብሎ ተጽፏል። በእኛም ልብሳችን ላይ የለበስነው ክርስቶስ አለ። ኃጢአታችን እድፍ ነው። ያንን ይከሳል። በአእምሮ ይመጣል፣ በሀሳብ መጥቶ ይከሳል። ከዛ ዋናው መፍትሄ ለሚከሳው ለከሳሹ የሚወጋ እኛን ደግሞ የሚያጸድቅ አንድ ትልቅ የእግዚአብሔር ልጅ ለኛ የሞተለት እሱም የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። እግዚአብሔር እኛውን በደሙ ዋጅተዋል። የእግዚአብሔር ደም ነው። ደሙ ራሱ የእግዚአብሔር ልጅ ሲባል ምናልባት ለአንዳንድ ሰዎች ሊከብድ ይችላል። የእግዚአብሔር ልጅ ስለተባለ ቃሉን ቀጥታውን በቃ የእግዚአብሔር ልጅ ስለተባለ እንደኛ ልጅና አባት አይደለም። እሱን በቀጣዩ ይዤ እመጣለሁ። ለዛሬው ያዝኩት አንድ ቀራል እሱን ጨምሬ ያበቃለሁ። ምንድነው? ይከሳል። ዲያብሎስ ይከሳል። ኃጢአት ሰርታልናል። በልጁ በኢየሱስ ክርስቶስ ደም መታጠብ አለብን። እንቀይር፣ ያንን እድፉን እናስወግድ። ስለኛ ቆስሏል፣ ስለኛ ደሙን አፍስሷል። ስለዚህ ተስፋ እንቁረጥና የዲያብሎስን ሽንገላ እንቃወም፣ ወይም እንድንቃወም የሚረዳ የእግዚአብሔር ዕቃ ጦር ነው ደሙ የእግዚአብሔር ደም፣ የልጁ የኢየሱስ ክርስቶስ ደም፣ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ከኃጢአት ሁሉ ያነጻል የልጁ የኢየሱስ ክርስቶስ ነው። ስለዚህ ጸሎት ጊዜም ሊሆን ይችላል። ዲያብሎስ መጥቶ ይሄንን አድርጋል በህሊና መጥቶ ሊሆን ይችላል፣ በአሳብ መጥቶ ሊሆን ይችላል፣ በመንፈስ መጥቶ ሊሆን ይችላል፣ በምንሰራበት በምንወጣበት መንገድ ሊከስ ይችላል። ማሬን ብለን ንስሐ ገብተን እጠበን ብለን አንጻን ብለን ንስሐ ገብተን በኢየሱስ ደም ዲያብሎስን እናሸንፍ። የእግዚአብሔር ዕቃ ጦር ነው።
ወደ ቀጣዩ ስናልፍ በኢየሱስ ስም ወይም ኢየሱስ በማለት ዲያብሎስን እንቃወም። መሳሪያችን ትልቅ መሳሪያ ከምንም ትልቁ መሳሪያ የተሰጠው ኢየሱስ የሰጠው ትልቁ ነገር ምን ነው? ኢየሱስ የሚል ስም ለኛ የተሰጠው ስልጣን ያለው ስም፣ ከሰማይ በታች ከምንም በላይ ያለው ስልጣን ያለው ስም እሱ ነው። እኔ በህይወቴ ላይ ያየሁት ነገር እሱ ነው። ሲያስጨንቀኝ ኢየሱስ ብዬ ከጭንቅ እወጣለሁ። የሚያስፈራው ነገር ሲመጣ ኢየሱስ ብዬ ከፍርሃት እተርፋለሁ። የኢየሱስ ስም ከምንም በላይ ስም ነው። ከስሞች ሁሉ የበላይ ስም፣ የሚያድን ስም። ስለዚህ ስለ ስሙ ማርቆስ ላይ ያስቀመጠው ምንድነው? ኢየሱስ ያመኑትን ማርቆስ 16 ላይ ያመኑትን እነዚህ ምልክቶች ይከተላሉ ብሎ ከዛ በስሜ አጋንንትን ያወጣሉ፣ በስሜ አጋንንትን ያወጣል አለው። ሐዋርያት በሙሉ በስሙ ነው አጋንንትን ያወጡት። እኛም ደግሞ በዚህ ዘመን ላይ አጋንንትን የምናወጣው የአጋንንትን ስራ የምናፈርሰው በስሙ በኩል ነው። በጣም ወሳኙ ነጥብ ስሙ ነው፣ የኢየሱስ ስም ነው። ቃልን አንብበን የምናገኘው የኢየሱስ ስም ነው። በመንፈስ ወይም በጸሎት ኃይል ዲያብሎስን የምናስርበት መንገዱ ምንድነው? በኢየሱስ ስም ነው የምናስረው፣ የምናወጣው መሳሪያችን ነው። ስለዚህ ያዕቆብ ላይ ምዕራፍ 4:7 ላይ ምን ይላል? ዲያብሎስን ግን ተቃውሙ ከእናንተም ይሸሻል። ዲያብሎስን መቃወም የምንችለው በምን ነው? በስሙ በኢየሱስ ስም፣ ኢየሱስ እያለ የእግዚአብሔር ቃል የጌታን ስም የሚጠራ ሁሉ ይድናል። የሚያድን ነው የጌታ ስም። ከምንም በላይ የልጅነት የእግዚአብሔር ለተቀበሉት ሁሉ በስሙም ለሚያምኑት ሁሉ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ስልጣን የሚሰጥ ነው የኢየሱስ ስም። የኢየሱስ ስም ትልቅ ስም ነው። የኢየሱስ ስም በአጋንንት ላይ ሲጠራ አጋንንትን ያወጣል። ማርቆስ 16:16 ላይ የኢየሱስ ስም በኃጢአት ላይ ሲጠራ መጥራት አለበት። የቱ? በጥምቀት ወይም በጥምቀት ውስጥ ለኃጢአት ስርየት ሲጠራ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። የሚከሰውን የዲያብሎስን ኃጢአትን ምን ያደርጋል? ያድናል፣ ከኃጢአት ያድናል። ማቴዎስ ምዕራፍ 1 ከቁጥር 1 ጀምሮ አለው ክፍል ላይ የኢየሱስ ስም እንደገናም በውሃ ውስጥ ሲጠራ ክርስቶስን ያስለብሳል። የኢየሱስ ስም በሽተኛው ላይ እጅ ተጭነው ሲጠራ ወይም ይቅርታ ሲጠራ በሽተኛው ይድናል ወይም ይፈውሳል። የኢየሱስ ስም ሲጠራ አንካሳም ይሁን በየትኛውም በሽታ በየትኛውም በሰይጣን አሰራር ወይም እስራት ላይ ሲጠራ ታምራት ያደርጋል። ከእስራት ነፃ ያወጣል፣ ታምር ይሰራል። ትልቅ ነው የኢየሱስ ስም። የኢየሱስ ስም በዚህ ልክ የሚያልቅ አይደለም። የኔ አንደበት መግለጽ አይችልም። በስሙ በኩል ብሩክ የሆነው ስም ተሰጥቶልኝ ድኛለሁ። በእጃችን ላይ ወይም በእጄ ያዝኩት ሌላ ነገር የለም። ኢየሱስ የሰጠው ዋናው ጋሻ ጦሩ ስሙ ነው። ጌታ ኢየሱስ የተመሰገነ ይሁን። የዛሬ ትምህርት በዚህ ያበቃል።
አምስቱንም ነጥብ በተቻለው መጠን ቪዲዮንም አውርዳችሁ ቢሆን ብትሰሙ ይጠቅማችኋል ብዬ ተስፋ አደርጋለሁ። እግዚአብሔር ይባርካችሁ። ቀጣይ በሌላ ቪዲዮ እስኪመጣ ድረስ መልካም ቆይታ። እግዚአብሔር ይባርካችሁ። ከወደዳችሁ ሀሳብ ካላችሁ ኮሜንት ደግሞ ጻፉ። ኮሜንት አነባዋለሁ። ሌላ ቪዲዮ የሚሰራ በዚህ መልክ ይሰራ የምትሉት የእግዚአብሔር ቃል በዚህም ሌላው ብንማር የምትሉት ካለ እቀበላለሁ። በኮሜንት አስቀምጡ፣ አነባዋለሁ። ኮሜንት እግዚአብሔር ይባርካችሁ። ሰምተን በተግባር ላይ አውለን በተግባር ላይ አድርገን እግዚአብሔር እንዲያስተማራ የቃልን መንፈስ እግዚአብሔር ሰጥቶ በቃሉ መንፈስ ኑረን ሰማይ እንድንገባ እግዚአብሔር ይርዳን። ከክፉ ሁሉ እግዚአብሔር ይጠብቃችሁ። ተባረኩ። አመሰግናለሁ። ሰብስክራይብ ደግሞ አድርጉት፣ ላይክም አድርጉ ለሌላም እንዲደርስ። ምንድነው ጉግል የራሱ ሼር የሚያደርግበት መንገድ አለ። ሰብስክራይብ እና ሼር ስናደርግ ራሱም ደግሞ ለሌላ ሰው እንዲደርስ ያደርጋል። መልካም ቆይታ፣ መልካም ጊዜ። ቻው። ወዳችኋለሁ።